ስለዚህ ኢየሱስ ክርስቲያን ነው ካልከው ኢየሱስን ይከተላል ማለት ነው። ኢየሱስን ከተከተለ ራሱ መከተል ነው። ኢየሱስ የተከተለው የፈጣሪ መንገድ ነው። የፈጣሪ መንገድ መከተል እስልምና ነው። ያቺ ደግሞ የአብርሃም መንገድ ናት፣ የሙሴ ዳዊት ናት። ኢየሱስ ወዳጅ ከሆንክ እስልምናን ተቀበልና ወደ ሰላም ጎዳና ተመለስ። ይኛል ኡስታዝ ወደሃለሁ ጀግና ልጅ ነህ ግን እግዚአብሔር ማለት ነው። አሁን ተቀበል አትቀበል ማለት ጉዳይ ሳይሆን አሁን አንተ አገልጋይ ነህ። እግርታ እሺ ከመድረክ ስለሆነ እርሶ ማለት ነበረብኝ። ምንድነው እሱ እውነት ለመናገር የሰው ልጅ ያለ መንፈስ ቅዱስ ምንም ማድረግ እንደማንችል መጽሐፍ ቅዱሳችን ይናገራል። ኡስታዞም ይሄንን ያውቃል ሰው ነው። ስለዚህ ማክሲሚክ ማን ነበር? ጌቲ አሁን ይወዳል አድምጠኛ ኢየሱስ በኢንሳን አይባላ ወዱራ ቆንቃው እሺ እግዚአብሔር አንድ እንደሆነ ታምናለህ። አንተ ምንም ልንስማማ ሰምቻለሁ። እዛ ጋር ሄዱና ቀሩ። እግዚአብሔር ኢየሱስ መንፈስ ቅዱስ የሚለው ስም ነው ወይስ ምንድን ነው? ወይስ እኔ ላብራራለህ ምናልባት በደንብ እንድትማር። የእግዚአብሔር ስም አንድ ነው ወይስ ሶስት ነው? የእግዚአብሔር ስም አንድ ነው። ያ የእግዚአብሔር ስም አንዱ አብ ነው ወይስ ወልድ ነው ወይስ መንፈስ ቅዱስ? በስራ የተለያየ ነው አይደለም፣ እሱ በአካል ግን አንድ ነው። ይኸውልህ የኔ ጥያቄ ገብቶሃል? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። እነዚህዎቹ ምንድን ናቸው? የእግዚአብሔር ስሞች ናቸው ወይ የእግዚአብሔር መልኮች ናቸው ወይስ ምንድን ናቸው? ይሄ እኛ እንደምናውቀው ወይ ደግሞ እኛ በራሳችን አብ ወልድ መንፈስ ቅዱስ አካል አንድ አካል ማለት ነው። አንድ አካል ማለት ይሄንን ኤክስፕላኔሽን ሲሰጥ ጌታ ለምሳሌ የሚል ነገር አለ አለ መንፈስ ቅዱስ የሚል አለ ወልድ የሚል አለ አብ ብሎ ወልድ ብሎ መንፈስ ቅዱስ ብሎ ለዚህ በእንደዚህ ማጥራት የእግዚአብሔር ሶስቱ ምንድን ናቸው? አብ አለ ገባኝ። ወልድ መንፈስ ማለት እስቲ ምንድን ናቸው? የእግዚአብሔር ስም ወይ የእግዚአብሔር ማለት ወይ የእግዚአብሔር ስራ ወይ የእግዚአብሔር ምን የእግዚአብሔር ስራ ስራ ሲወልድ ማለት የእግዚአብሔር ስራ ማለት ወልድ ይሄ ነው፣ መንፈስ ቅዱስ ደግሞ ይሄ ነው ትለኛለህ። በዛን ታምነኛለህ ማለት ነው። ይሄ አሁን ያለኝ እውቀት አብ እንዲህ ነው፣ ወልድ እንዲህ ነው፣ መንፈስ ቅዱስ እንዲህ ነው ብዬ አምኛለሁ። ወልድ የለም የምትለውን ታስረዳኛለህ። እውቀት ፈልጌ አይደል ወደ አንተ የመጣሁት። በዓለም ውጭ ያሉት ወገኖቻችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያሉ ይጠራሉ። የመንፈስ ቅዱስ የሚባል እግዚአብሔርም የለም፣ የወልድ የሚባል እግዚአብሔርም የለም። ለዚህ መረጃ ወደ ኤፌሶን ሰዎች በተጻፈው የሐዋርያ ጳውሎስ ደብዳቤ 4:6 ላይ ከሁሉ በላይ የሆነ በሁሉ የሚሰራ በሁሉ የሚኖር የሁሉም አባት ይላል። የሁሉም አባት የሆነ አንድ አምላክ ይላል። አንዱ አምላክ አባት የሆነ የተባለው እንጂ መንፈስ ቅዱስ አምላክ ልጅ አምላክ የሚለው መጽሐፍ ቅዱሳዊ መሰረት የለው። ይህንን አንድ እንድረዳለኝ ይፈልጋሉ ማለት ነው። እርስኒ ደብ አልቢ ነረገ ይፈዳ ኢፌሶና ቦቆና አፉላ ኮሰጃራ ከነጀ ዋቀዮ ፊ አባ ዋሁንዱማ ቶኪቻ ጀራ ዋቅኒሌ ቶኮ አባ ከጀረኒፍ ረቢ ከጀረ ሙሳን አባቲ ጅጅረሜ መሌ አባን ዋቅኒ አባ ጀረ ሙንጅሩ ሰኒሌ አችና ውባዳን። ስለዚህ ምንድነው እሱ ኢየሱስ ክርስቶስ ሰበካቸው እጅግ በጣም ሊቅ የሆነውን እውቀት ለሐዋርያ ከዛም በኋላ በመጨረሻው ትምህርቱን ከጨረሰ በኋላ አረገ፣ በክብር አረገ። አንወሻሽም ይሄ ምክንያቱም አሽሃዱ አላህ ኢላሃ ኢላላህ ሙሐመድ ረሱላህ እንላለን። መሐመድ ከአባት ከእናት ተወለደ። ኢየሱስ ግን በፍጹም ከዛ አልተወለደም። መሐመድ ረሱላህ ማለት ነው። እስኪ አለ እሱ ሌላ ጊዜ ነው ስለ መሐመድ አሁን መታገር። ስለዚህ አሁን እንዲህ ልበል ልክ ምን አላቸው? እኔ ብሄድ ይሻለኛል አላቸው። አዝናኙ መንፈስ ነው አለ። ማን ነው የሚመጣ መንፈስ? አዝናኙ መንፈስ ኦሬዲ አሁን በመንፈስ ቅዱስ
ቅዱስ ኢየሱስ በዮሐንስ ወንጌል ምዕራፍ 16 ቁጥር 14 ላይ የሚነግራችሁ ነገር ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙ አትችሉም አለ። ኢየሱስ ሆይ እቺኛው በለም አንቀጹን ከተሳሳቱ ታስተካክለኛል። የሚነግራችሁ ነገር ብዙ አለ፣ ግን አሁን ልትሸከሙት አትችሉም አለ። ግን ያ የሚመጣው ዓለም ሁሉ የሚሸከመው ትልቅ ሸክም ይዞ ነው የሚመጣው አይደለም። ሁለተኛ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል አለ። እውነት ሁሉ ወደ ይመራል፣ ወደ እውነት ሁሉ ይመራችኋል። ወደ እውነት ይመራል ማለት ይሄ ትክክለኛ መንገድ ነው፣ ሂዱ፣ ይሄ መጥፎ ነገር ነው አትሂዱ ብሎ ዓለምን ሁሉ ምን ያደርጋል? ይመራል ማለት ነው። ሁለተኛ ሶስተኛ የሚሰማ ሁሉ ይናገራል እንጂ ከራሱ አይናገርም ማለት። መንፈስ ቅዱስ ሲመጣ ምን ያደርጋል? ወደ እውነት ሁሉ ይመራል አይደለም፣ ይናገራል ይላል። መንፈስ ቅዱስ ይኸውልህ የሚመጣ መንፈስ ምን አለ? ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል ካለ በኋላ የሚሰማውን ሁሉ ይናገራል። ይሄ ማለት ምን ማለት ነው? ለመንፈስ ለሚመሩት መንፈስ ለመንፈስ እግዚአብሔር ባይዘው በአይምሯችን በዚህ በቃ አይምሯችን መናገር አይችልም። ከኔ ወደዚህ ስለዚህ አብራራልኝ ብለሃል። አሁን አትምጥ በደንብ አትምጥ ረገፈታ ደምት ሲሪሂማ እኔ የሚነግራችሁ ነገር ብዙ አለ። ነቢ ኢሳን ሲላዋን ሲሪቱ በዱጉታ ቀባ አማን ደንደተኒ ከነጀቹን ከናቦታ ዱፉቱ አንጉታ ኢስኒ ፊዳ አሁን እኔ ቢነግራችሁ ባስተምራችሁ ይከብዳችኋል። ከኔ በኋላ የሚመጣ እሱ ግን ብዙ ነገርን ብዙ ትምህርትን ይዞላችሁ ይመጣላል። ከዛ በኋላ የእውነት መንፈስ በመጣ ጊዜ ወደ እውነታ ይመራችኋል። ወደ እውነታ ይመራችኋል ማለት አንዱ መርጦ ጀነት ግባ፣ አንዱ መርጦ አዛብ ግባ አይደለም። ረሱል አለይሂ ሰላቱ ወሰላም ወደዚህ ምድር ላይ ሲመጡ ትክክለኛ ጎዳና እስልምና ነው፣ ትክክለኛ ጎዳና የፈጣሪ አንድነት ነው ብለን ለዓለም ስንሰብኮ ወደ ትክክለኛ ጎዳና ማምራት ማለት እኔ ሙስሊሙን ሙስሊም ያልሆነውን ሁሉ አስተምሮ ሰው በራሱ ፍላጎት ወደ ገሃነም ከሄደ እንጂ ማምራት ነው እንጂ በምስጢር አንተ ጋር መጥቶ እኔን የሚጠብቅ አይደለም። ሶስተኛ ደረጃ እሱ የሚሰማን ሁሉ ይናገራል። አንደኛ የሚሰማ ነው፣ ሁለተኛ የሚናገር ነው። የሚሰማ ከረሱል አለይሂ ሰላቱ ወሰላም ውጭ የለም። ሰው ይሰማል ከዛን ይናገራል። አላህ ረሱል አለይሂ ሰላቱ ወሰላም ምን አለ? ወማ የንጢቁ ዐኒል ሀዋ አለ። እሱ ከራሱ አይናገርም የሚለውን ከራሱ አንደበት እንደማይናገር ዓለምን ሁሉ እንደሚያስተምር ተናገረ። መንፈስ ቅዱስ አንደኛ ኢየሱስ ከሄደ በኋላ አልመጣም፣ በፊትም ነበረ። ሁለተኛ መንፈስ ቅዱስ በክርስቲያኖቹ እይታ ይመራል ከተባለ ሙስሊሞቹ ጋር ማመጥቶ ካልመራ የሚያዳላ መንፈስ ቅዱስ ነው። እንደውም የእግዚአብሔር አካል ከተባለ የሚያዳላ አምላክ ለማለት እየተገደ ነው። ሶስተኛ መንፈስ ቅዱስ አይሰማም። ነቢ ሙሐመድ ረሱል አለይሂ ሰላቱ ወሰላም ይሰሙ ነበር ማለት ነው። አራተኛ መንፈስ ቅዱስ አይናገርም። ረሱል አለይሂ ሰላቱ ወሰላም ሲናገሩ ነበር ማለት ነው። ያ ጥቅስ የሚያመላክተው ስለ መንፈስ ቅዱስ ሳይሆን ስለ ረሱል አለይሂ ሰላቱ ወሰላም ማምጣት ነው። ከዛም በኋላ ምን አለ? ይነግራቸዋል፣ የሚወጣውን ይነግራቸዋል። እርሱ ያከብረኛል አለ። ኢየሱስን የሚያከብረው ማን ነው? በቁርአን ውስጥ የኢየሱስ ስም ስንት ጊዜ ነው የተጠቀሰው? ከስንት ጊዜ በላይ ነው? የሮድ ተሚሸኖል የረሱል አለይሂ ሰላቱ ወሰላም ስም በሳቸው ስም ቀጥታ አልተጠቀሰም፣ ብዙ ጊዜ ማለት ነው። የዚህ ነው የኢየሱስ ረሱል አለይሂ ሰላቱ ወሰላም ነቢ ሙሐመድ ረሱል አለይሂ ሰላቱ ወሰላም ማክበራቸው እርሱ ያከብረኛል፣ ለኔ ካለ ወስዶ ይነግራችኋል አለ። ለዓለም ሁሉ ኢየሱስ ካለው ውዴታ ወንድሜ ነው፣ የአላህ ነብይ ነው፣ ያለበት ነው የተወለደው። የእሱ ታሪክ የእሱ እውነታ እሱም ብቻ አይደለም። መርያም የኢየሱስ እናት የሆነችዋ በሱ ስም በሷ ስም የቁርአን አያት እንትን አንቀጽ ወጥቷል ማለት። ይሄ የሚያመላክተው ከኢየሱስ በኋላ የሚመጣ ነቢ ሙሐመድ እንጂ መንፈስ አይደለም። የሚናገረው የሚሰማ ነቢ ሙሐመድ እንጂ መንፈስ አይደለም። ነቢ ሙሐመድ ኢየሱስን የሚያከብ መንፈስ ቅዱስ ሳይሆን ነቢ ሙሐመድ ነው። የሚናገር የሚያስተምር ዓለምን ሁሉ የሚመራ ነቢ ሙሐመድ ነው። ስለዚህ
አንተ ትክክለኛ የኢየሱስ ወዳጅ ካሁን የኢየሱስ መንገድ የሆነችዋን እስልምና ክርስትና ክርስቶስን መከተል ነው። አብርሃም ክርስትና የመጣ ራሱ በአንጾኪያ ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ባርናባስ የሚባለው ሰዎችን ካስተማረ በኋላ ይሁዳዎች ሰዎችን አይቶ እነዚህ ኢየሱስን የሚከተሉ የሚለው ስያሜ ያመጡት ማለት ነው። ስለዚህ ኢየሱስ ክርስቲያን ነው ካልኮ ኢየሱስን ይከተላል ማለት ነው። ኢየሱስን ከተከተለ ራሱ መከተል ነው። ኢየሱስ የተከተለው የፈጣሪ መንገድ ነው። የፈጣሪ መንገድ መከተል እስልምና ነው። ያቺ ደግሞ የአብርሃም መንገድ ናት፣ የሙሴ ዳዊት ናት። ኢየሱስ ወዳጅ ከሆንክ እስልምናን ተቀበልና ወደ ሰላም ጎዳና ተመለስ። ይኛል ኡስታዝ ወደሃለሁ ጀግና ልጅ ነህ፣ ግን እግዚአብሔር ማለት ነው አሁን ተቀበል አትቀበል ማለት ጉዳይ ሳይሆን አሁን አንተ አገልጋይ ነህ። እሺ ከመድረክ ስለሆነ እርሶ ማለት ነበረብኝ። ምንድን ነው እሱ እውነት ለመናገር የሰው ልጅ ያለ መንፈስ ቅዱስ ምንም ማድረግ እንደማንችል መጽሐፍ ቅዱሳችን ይናገራል። ኡስታዞም ይህንን ያውቃል ሰው ነው። ስለዚህ አሁን አንተ አገልጋይ ነህ። የዚህ ህዝብ አይደለም የዓለም ህዝብን እያገለገልክ ነው። ያለ መንፈስ ቅዱስ ምንም ማድረግ አንችልም። ደረቅ ነን ማለት ነው። ያ ማለት መንፈስ ቅዱስ ነው። አሁን በዚህ ሰዓት መሪ መንፈስ ቅዱስ ስለሆነ ያለ መንፈስ ቅዱስ ወደ እውነት ሁሉ የሚመራን መንፈስ ከሆነ ይሄ የአላህ መንገድ እውነቱ ከሆነ እናንተ የምትሰብኩት ማለት ነው ቁርአኑ እውነት ከሆነ በመንፈስ ቅዱስ ኃይል ዓለም ዞረ ይሄንን የእስልምናን መንገድ ትናገራለህ በመንፈስ ቅዱስ ኃይል። ያለ መንፈስ ቅዱስ ኃይል ከሆነ ግን ነገሩ ኡስታዞ ብቻውን ነው የሚሄደው ማለት ነው። ስለዚህ በክርስትና እምነት ተቋማት እንዲህ ነው። አብ ነበረ፣ ኡስታዞ አመነ፣ ቃል ነበረ፣ የእግዚአብሔር አብ ቃል በመልአኩ በኩል መጣ። እሺ አሁን ኢየሱስ ክርስቶስ የለም፣ መጣ። ኢየሱስ ክርስቶስ በድንግል ማርያም ተወለደ፣ ከዛም በኋላ አረገ። የለም ወደ እምነት ሁሉ የተባለው ክርስትናን ከመጀመሪያው እስከ ዛሬ ለትውልድ ያደረገው እውነተኛው መንፈስ ቅዱስ ነው። ያ መካከለኛ ብለ ኢየሱስ ክርስቶስ መካከለኛ ብለ ቀደም ስትናገር የነበረው በአብና በዚህ ህዝብ መካከል የሆነው መካከለኛ እሱ አሁን በምድር የለም፣ አረገ። እናምናለን ሁላችንም አረጉ። ስለዚህ ነቢይ ሙሐመድ አላረገም። ኢየሱስ ግን አረገ። ይሄ ያረገ የእግዚአብሔር ቃል የሆነው በክብር ወደዚህ ምድር ይመጣል። እናምናለን። ስንመጣ የራሱ የሆኑትን ይቀበላል፣ የራሱ ያልሆኑትን ግን አይቀበልም። እናምናለን። መጽሐፍ ቅዱሳዊ ነው፣ ስላነበብን ነው። አንተም ያችን ቦታ አሳምረህ ታውቃታለህ። ከዚህ የተነሳ ያለ መንፈስ ቅዱስ የሚደረገው እንቅስቃሴ ሁሉ ዜሮ ስለሆነ እንዴት ነው እኛ አሁን መንፈስ ቅዱስ ሆይ እርዳን፣ መንፈስ ቅዱስ እግዚአብሔር ልጅ እርዳን። ምክንያቱም ጋዲስ አንተቸብል መንካት አንችልም፣ መዳሰስ አንችልም። መዳሰስ ስለማንችል እንጸልያለን። ሶ ሆሊ ስፒሪት ዊ ፕሬይ ቱ ጋድ። እንደዚህ ከሆነ በመንፈስ ቅዱስ ኃይል የምንጸልይ ከሆነ እግዚአብሔር ለአእምሯችን ለዚህ ለሰው ልጅ አእምሮ አይናገርም፣ መንፈስ ለመንፈስ ስለሆነ ከላይ የሚመጣ ከሁሉ በላይ ነው ስለሚል መጽሐፍ መንፈስ ለመንፈስ ስንል እንጸልያለን። እናንተም አሁን ብዙ ጊዜ እስላም ጓደኞች ወዳጆች አሉ። በጣም እሺ፣ በጣም መንፈሳቸውን ሰብስበው ነው። እኔ እንግዲህ መንፈስ ነው የምለው ወይ እግዚአብሔር ሲጸልዩ መንፈሳቸውን ሰብስበው ይመስለኛል። እኔ እግዚአብሔር መንፈስ ሆይ ስማኝ ብዬ ነው። የእግዚአብሔር መንፈስ ማለት አሁን ኢየሱስ ክርስቶስ በምድር ላይ የለም፣ መንፈስ ቅዱስ ያለው ማለት ነው። ልክ እግዚአብሔር ሲናገር ውስጤን የሚያሳድረው በእውነት ከስጋ ፍሬ ርቄ በመንፈስ ፍሬ የሚመላለስ መልካምነት፣ ቸርነት፣ በጎነት፣ ፍቅር፣ ደስታ የመሳሰሉትን የሚያደርግ ከሆነ እግዚአብሔር ይናገራል። ያ መንፈስ ያስረዳኛል፣ በልቤ ላይ ያድራል ማለት ነው። ስለዚህ መንፈስ ቅዱስ ያለበት አገልግሎት ከንቱ ነው ለኔ ማለት ነው። ኡስታዝ ግን ከንቱ አይደለም ካለ ኤክስፕላኔሽኑ ይሰጠኛል። አሁን ከዛን የመጨረሻውን ጥያቄ ጠይቄ
ጥያቄውን ጥሩ ነው ያለው። አንተ አይሁን ኢየሱስን በተለያየ መንገድ ልትገልጸው ትችላለህ። ኢየሱስን አምጥተህ ከአምላክነት ጋር ልታገናኘው ትችላለህ። እስቲ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 አንድ ጊዜ አንብብልኝ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ቁጥር 24 በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ፍጻሜ ይሆናል። ኢየሱስ መንፈስ ቅዱስ ብለን አንዳንድ ጊዜ ሰዎች ኢየሱስን አምላክነት ወይም ደግሞ የሆነ ነገር ይሰጣሉ። ምን አለ ግን እዚህ ጋር አንድ ጊዜ እሷን የኢየሱስ ስልጣንና አለቅነት አላቂ እንደሆነ ክርስቶስን አይሽ ምን አለ? እሺ አንደኛ ቆሮንቶስ ወደ ቆሮንቶስ ሰዎች ጳውሎስ መልእክት ነው ይሄ 15 ቁጥር በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። የማስልጣን የማለቅነት የማስልጣን ብሻሩ እሱ እኮ እንዲህ ማለት ነው። በመጨረሻው ዓለም ማለት ነው። በመጨረሻው ዓለም ማለት እቺኛው ዓለም የምናየው ዓለም ስትፈጸም የክርስቶስ ኢየሱስ ማለት ነው። ኦልሬዲ ይሄ ባይዘው እንዲህ ነው መረዳት ያለብን። በዚህ ምድር ላይ ስልጣን የተሰጠው ለኢየሱስ ክርስቶስ ሙሉ ስልጣን ያለው ማለት ነው። ይሄ ምድር ለጊዜው ነው፣ ሁላችንም እናምናለን እናውቃለን። ይሄ ባለቀ ጊዜ ያ አንድ ወደምንለው ስለሚመጣ በመጨረሻ ጊዜ ስልጣኑ ይሰጣል ብለው እንደዛ ነው። ስልጣኑ ለማን ነው የሚሰጠው? አዎ አድምጡታው ደምቢና ነገ ፈጣ ምናልባት የእንግሊዝኛ ቋንቋ ታውቃላችሁ። ፈርስት ፐርሰን፣ ሰከንድ ፐርሰን፣ ሰርድ ፐርሰን የሚባል ነገር አለ። ወደ በኋላ ላይ ሄዳችሁ እንዳትሸወዱ ነው። የቃሉ ተናጋሪ ሐዋርያ ጳውሎስ፣ ስፒከር ሰከንድ ፐርሰኑ ቆሮንቶስ ነው። ስፖኪን አባውት ሰርድ ፐርሰኑ ኢየሱስ ነው። እየተወራ ያለው ስለ ኢየሱስ ታሪክ እየተወራላት ያለው ለቆሮንቶስ ሕዝቦች ታሪኩን የጻፈው ሐዋርያ ጳውሎስ ምን አለ? በኋላም መንግስቱን ለእግዚአብሔር ኢየሱስ ምንን መንግስቱ ለአባቱ አሳልፎ በሰጣ ጊዜ አለቅነቱን ሁሉ ስልጣንን ሁሉ በሻረ ጊዜ የዓለም ፍጻሜ ይሆናል። ኢየሱስ ጌታ ነው ቢባል አላቂ ነው ስልጣን። ኢየሱስ አንዳንድ ሰዎች በአምላክነት ቢያስቡት አላቂ ነው። ስልጣኑ የማይሻር አለቅነቱ የማይሻር ጌትነቱ የማይሻር አንድ ኃያል ብቻ ነው። ከዛ በኋላ ኢየሱስ ምን ያደርጋል? ስልጣኑን ሽሮ አለቅነትን ሽሮ ጌትነትን ሽሮ ለፈጣሪ ይሰጣል። ነቢይ ነበረ፣ በነቢይነቱ አረገ፣ ይመለሳል። የነቢይነት ማለት የስልጣን ማዕረግ የሚባለው ነገር ዜሮ ሆኖ ለአንድ ብቸኛው ኃያል አልሙልኩ ሊላህ ሊመኒል ሙልኩ የውማ ሊላሂ ዋሂድ ቀሃር አሸናፊ ለሆነው ጌታ ይመለሳል። ምናልባት እዚህ ጋር ያላችሁ ወገኖች ኢየሱስ ጌታ ነው ካላችሁ ጌትነቱ አላቂ ነው። ኢየሱስ አምላክ ነው ብላችሁም ካሰባችሁ አምላክነቱም የለም። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ በደንብ ተከታተሉ። አፋን ኦሮሞቲ ላይ ሲኒማ አፋን ኦሮሞቲ ለረገፈታ ኢሳዋዲ ጋር ለረገፈታ እዛ ኡስታዙ ዮሐንስ ወንጌል አንድ ጊዜ ዝም በሉ አፋን ኦሮሞቲ ናካናጀ አትረብሹ፣ ችግር የለውም። ዝም በሉ እስኪ አንዴ። ኡስታዙ አሁን ኤክስፕላኔሽኑን በደንብ አድርገው ሰጥቷል። መጽሐፍ የኢየሱስና የአብ ጉዳይ መጨረሻ ላይ ጥሩ መቴን አሁን ያው ድምጻችሁን ባትረብሹ ተው
እንስማማ። ተውት ገማ ከነ ከይሳባሳ ፕሮግራሙን አሁን ይጨርስና ለማከና አስባሳ የኛዎቹ ልጆች ነው የፈለገ ሰው ይናገር። ሙስሊም ሆናችሁ እንዳትናገሩ፣ ሙስሊሞች እንዳትናገሩ፣ ሙስሊሞች እንዳትናገሩ። ችግር የለውም። እነሱ አድምጡኝ በመፈክር ጌትነት የለምና አድምጡኝ። ወደዚህ ተከታተሉ። ሙስሊሞች ተዋቸው፣ ወደዚሁ እኛ ሙስሊም ቻይና ታጋሽ መሆናችን በተግባር እያሳየን ነው። ወደዚህ ነው ኢንሻአላህ። ከሱ ጋር ፕሮግራሙን ጥሩ ሄደናል። ምናልባት ሌላ ጊዜ አማ ሙስሊማ አባም ፈደ ዋን ፈደ ሲኒን ሀጀሩ ናም ረቢ ሶዳታን ሂንዱበቲና በአላህ ያመናችሁ ሙስሊም የሆናችሁ ወገኖቻችን የፈለገ ሰው ራሱ ከተሳደበ እንዳትናገሩ። ይሰሙኛላችሁ? ሙስሊሞች እየሰማችሁ ነው? እኛ የሰላም አምባሳደር መሆናችን ለዓለም እናስተምራለን አናስተምርም? ስለዚህ እነሱ የፈለጉ ቢሉ እንዳንናገሩ ወገኖች፣ እኛ የምንሄድበት መንገድ በጩኸት ሳይሆን በእውነት ነው። እኛ ዓለምን የምናሸንፈው በጩኸት ሳይሆን በእውነት ነው። ከወገኔ ላይ ጨርሰናል ኢንሻአላህ። ምናልባት የመጨረሻው ጥያቄ ኡስታዝ ልጠይቅ። አሁን ኤክስፕላኔሽኑ በሰጠናል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነው አንዳች ስንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈም ይላል። ስለዚህ አንዳች እንኳን ያለ እርሱ አልሆነም ስለምን እዚህ ቃሉ ኢየሱስ ሆኖ መጣ፣ ኢየሱስ አስረከበ፣ ምንም ስልጣን የለውም ብለህ ባስረዳው ላይ ቴንኪው በጣም አመሰግናለሁ። እዚህ ይሄንን መጽሐፍ እንዴት እናደርጋለን? አሁን ጻፊዎቹ ተሳስቶ ይሁን ወይስ ይሄንን አንብበን ነው? አንድ ጊዜ ተከታተሉ። በጣም አመሰግናለሁ። ያለኝ የሙሪነትን ባህሪ እዚህ ጋር በመግለጽ አንደኛ እኛ ለምሳሌ ዘፍጥረት 1:3 ላይ ምን ይላል? እግዚአብሔር ብርሃን ይሁን አለ። ምን አለ? ይሁን አለ። ይሁን ምንድን ነው? የፈጣሪ ቃል ናት። ወደ ቁርአን እንምጣ። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። የፈጣሪ ቻይና ራሱ ቃል ሆኖ ሰው ሆኖ ማወለድ ሳይሆን በይሁን ቃሉ ነገሮችን መፍጠር። ፈጣሪ ነገሮችን የፈጠረው በይሁን ቃሉ ነው። ግን ይሁን ቃሉ ሰው ሆነ አይደለም የተቀየረችው። እዚህ ጋር ፈጣሪ ብርሃን ይሁን አለ። ይሁን ይህ ቃል ናት፣ ሁን ቃል ናት፣ ይህ ቃል ናት። ሶስቱ ፊደል ናት። ሶስቱ አንድ ላይ ሲመለስ ቃል ነው። በይሁን